አሰላሙ አሌይኩም ወራህመቱላሂ ወበረካቱህ። እንዴት ናችሁ? ቤተሰብ ደህና ናችሁ ወይ? አልሐምዱሊላህ ክርስቲያን በምትስላም ብያለሁ። ከስንት ጊዜ በኋላ ቪዲዮ ልሰራ ነው። ላይ ዝቅ ገብተን በቃ ድንቅዳን ቀላል። ዛሬ ሻዋርማ እንሰራለን። ሻዋርማ ድን እንሰራለን። ሰንያ ሻዋርማ ማለት ነው። የኔን ጠሪቃ ነው ማሳያችሁ። መሳፋት ሞክሩ። ደግሞ በጣም ተወዳላችሁ። ያው እዚህ ጋር ዶሮ አለኝ። ሽንኩርትና ነጭ ሽንኩርት እያቁላለሁ ነው። ማጂ ጨምሬያለሁ ሳላሳያችሁ በፊት ማለት ነው። እንደምታዩት ማጂ አንድ ማጂ ጨምሬያለሁ። ያው እዚህ ጋር ቅመሞች አሉኝ። ፍልፍል አስዋድ፣ ኦርጋኖ፣ ባዝል፣ ፋብሪካ ነው ማለት እነዚህ ያሉኝ። አሁን እነሱን እጨምራለሁ ማለት ነው። ያው እዚህ ጋር እንደምታያቸው ቅመሞቹን ያሳየኋችሁ ጨመርኩኝ። አሁን ዶሮውን እንጨምረው ማለት ነው። እንደምታዩት ዶሮ ጨምሬያለሁ። ቀላቅዬ የሚገናኝ ማለት ነው። እና እንደምታዩት ዶሮአችን እየበሰለች ነው። ኢንሻአላህ ካሜራው ነው መሰል ግን ነጭ አረገብኝ። ነጭ አይደለም ትንሽ ቀላ ያለ ነው ማለት ነው። ፋብሪካ ስለጨመርኩኝ በምታዩት ደረጃ ሄደና መጨረሻው ተከታተሉን። ላይክ፣ ሰብስክራይብ፣ ሸር ማድረግ አበረታቱን። የሚያናድደው ግን ቪዲዮ አይታይም። የእውነት ላይ ስንገባ በጣም ሰው ይመጣል። ቪዲዮ ስንለቅቅ በጣም ከባድ ነው። ሰው ቪዲዮ አያይም ማለት ነው። እንዴት ነው ባላገርም ታያው እኛም ተስፋ አንቆርጥም። እኔ ራሱ በጣም በቆይታ ሳምንት ምናምን በኋላ ነው ቪዲዮ ማለት መቅረጽ ራሱ የጀመርኩት ማለት ነው። እና አበረታቱን እሺ። ያው ዶሮችን እስከሚበስል እዚህ ጋር ሌላውን ላሳያችሁ ማለት ነው። ያው እዚህ ጋር ቫይረክስ አለኝ እንትን የምሰራበት ማለት ነው። ሸዋርማውን የምሰራበት ሸዋርማ ስንያን የምሰራው ብያችኋለሁ። እዚህ ጋር የተጠበሰ ድንች አለኝ። በትናንሽ ቆርጬ ነው የጠበስኩትኝ። ያው እዚህ ጋር እንደምታዩት ግሽጣ አለኝ። ግሽጣ ወይም ደግሞ ጌመር ማለት ነው። ሁለት ጌመር አለኝ። እዚህ ጋር ደግሞ ጅብን አለኝ። ጅብን ግላስ ማለት ነው። ያው እዚህ ጋር ሁለት አይነት ሱማክ አለኝ። አንደኛው ለከለር፣ አንደኛው ደግሞ ከላይ ማፍስበት ማለት ነው። ያው ያለውን ነገር ያው ሰንያው ላይ አደረኩኝ ድንቹን ማለት ነው። ድንቹን ከታች እናደርግና ያው እንደምታዩት ድንቹን አስተካክያለሁ ሰንያው ላይ ቫይረክሱ ላይ ማለት ነው። አሁን የሰራነውን ዶሮውን እዚህ ጋር ከላይ ነው የምናደርገው ማለት ነው። ያው ዶሮዋችን እየበሰለች ነው። ከድንቹ ላይ እናደርጋለን ማለት ነው። ከዚህ በላይ ደግሞ ክሬሙን በጣም ቀላል አሰራር ነው። ብዙ አይነት ሻዋርማ አሰራር አለ። ቀላል የሰራሁት ማለት ነው። እና ቤተሰብ እንዴት ነው? ረመዳን እንደተወጥቷል። ሰላም ጋር ይችላል። ረመዳን ስራ ተበደላን ብዙ ተዘያየን ነው ላይ ራሱ አብሽሩ ለታንተው ተማክናላ ተበላን ይደረስን ማለት ረመዳን ያልተበላችንም ያላችሁበት ነው ስለሚያተካችሁ እንቀጥላለን። አሁን እዚህ ጋር ክሬም ወደ መቀላቀል እንሄዳለን ማለት ነው። ቢያንስ ለአንዱ ግሽጣ 2 ማንኪያ ጅብን ነው የምንጨምረው ማለት ነው። በመረቀው ላመን ቴብል ስፑን 2 4 ማለት ነው። ለሁለቱ 4 እንጨምራለን። ወደ መቀላቀል እንሄድ። ያው እንደምታውቁ ግሽጣውን አድርጌያለሁ። አሁን ማደርገው ጅብን ነው ማለት ነው። ተነገርኳችሁ ጅብን 4 ማንኪያ ነው ማደርገው። እንደምታዩት አቀላቀይ የግሽጣና ጅብኑን እንደዚህ ሆኖልኛ ማለት ነው። በደንብ አቀላቅለን የራሱ ገና ይቀረናል። ጅብኑና እንትን በደንብ አልተቀላቀለልኝም። በደንብ ታቀላቅሉታላችሁ ማለት ነው። እዚህ በዶሮ በደንብ ደስልና እንደምታዩት ዶሮውን ከድንቹ ላይ አድርጌያለሁ ማለት ነው። ማስተካከል ነው የቀረኝ። በሙሉ ቫይረክሱ ሙሉ አስተካክዬ ክሬምን ከላይ አደርጋለሁኝ ማለት ነው። በጣም ቀላል አሰራር ነው። ተወዱታላችሁ፣ ሞክሩት ማለት ነው።
እና በጣም የምወደው ምግብ ነው። ያው እንደምታየው ዶሮ አስተካክዬ ጨርሻለሁ። አሁን ያው እዚህ ጋር ክሬም አለ። ክሬሙን ከላይ ማድረግ ነው የቀረኝ ማለት ነው። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት ቤታችሁ ለራሳችሁም ቢሆን ማለት ነው። እንደምታይ ክሬሙን በዚህ መልኩ አዳርሼ ጨርሻለሁ። ምግቡን አሁን የማደርገው ሶማክ ነው ማለት ነው። ተመቻቸልኝ ውዶችዬ። ያው እንግዲህ በዚህ በምታዩት ደረጃ አስተካክዬ ጨርሻለሁ ሶማኩ ማለት ነው። ያለ ዲዛይን ነው በጣም ነው ደስ የሚለው ማለት ነው። ከለስተለበት ነገር በጣም ስለሚኮማጠር በጣም ጣፍጣል ማለት ነው። አሁን ቀጥታ ወደ ፍራን ነው የምናስገባው። መጨረሻውን ደግሞ አብራችሁ ተከታተሉ። በጣም ነው የማመሰግነው ስለምታበረታቱኝ ስለምትከታተሉ እና አብራችሁኝ ሁኑ። አሁን ውዶች ያው እንደምታዩት እንግዲህ ያው እዚህ ጋር በ180 ዲግሪ እና ደግሞ ከላይ ነው ያበራሁትን ማለት ነው። 30 ደቂቃ 15 ደቂቃ ያክል 15 ወይም 16 ደቂቃ ያክል ነው የሚወስደው። ያው እንደምታዩት እዚህ ጋር ክትቻለሁኝ ማለት ነው። ደግሞ ሲወጣ እናየዋለን። ያው በምታዩት ደረጃ የበሰለ ነው ሸዋርማችን። በጣም ነው የሚያምረው። ቤተሰብ ሰርታችሁ ሞክሩት። ማሻአላ ተባረከ ረህማን። የእውነት በጣም ነው የሚጣፍጠው። በጣም ቀላል አሰራሩ በጣም የሚጣፍጥ ማለት ነው። እና ያው ቡኒ እየሆነ ነው። ትንሽ ቡኒ እስኪሆን ነው የምንጠብቀው እንጂ ብዙም ቅልጥ እስኪል አንጠብቅም ማለት ነው። ትንሽ ከዳሩ ይሄ ነጩ ለወጥ እስከሚልልን ብቻ ነው። ወኔ ሰዓት አረዘምኩባችሁ ግን ውዶቼ ያው በምታዩት ደረጃ ሸዋርማችንን ጨርሰናል። በጣም በሚያምር ሁኔታ ጨረስን። ስትከታተላችሁ በጣም አመሰግናለሁ። ሰርታችሁ ሞክሩት፣ ትወዱታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።